ወይኔ ሮድሪ ወደ ባርሳ ሂርዊጎ ናቴ ትሙት ወይኔ ምን እንደገረመኝ ታውቃለሽ? መሄዱ እኮ አይደለም የገረመኝ እግዚአብሔር ፋብሪዚዮ ዋጋውን አልተናገረም ይተን በሰባን የሸጡት በቃ እነዚህ ውሾች አንተ ሮድሪን በሰባ ባሁን በድርድር በሰባ ከሸጡት ናቴ ትሙት የመጨረሻ ነው የተበሉት ሲያስጠሉ እስከ 80 ድረድርም አንተ የሰውዬ እስከ 100 መደራደር ትችላል አይ ኖ እድሜው ሄዷል ያለበት ሙት የፈለገ ነገር ይሁን ሰውዬው ፎርሙላ ላይ ነው ያለው ገብቷቸዋል ዛሬማ ተቃጠል ብሎናል ዛሬም ተለጥፈናል እዚህ ጋር ደግሞ ሌላ ይሩጎ አሁን እኔ የዚህ ሰውዬ ቦታ አንድ መላ መባል አለበት እግዚአብሔርን ባውዲን ቶሎ ብሎ ከጨረሱ ግን ዋጋውን በጣም ነው ማወቅ የፈለኩት የዚህን ሰውዬ በስንት ቢሆን ይሄን ያህል በሰባ አንተም ጉማሬሽ በሰባ አልመጣ እሺ ስለ ዛሬው ሽንፈታችንና ስለ ሮድሪ ወደ ባርሴሎና ሂርዊጎ ተብሏል ትንሽ አጠር ያለሽ ነገር እናውራ ከሮድሪ ሲጀምር ሮድሪ እንደ ድሮ ልንወደው አንችልም ከዚህ በኋላ የትኛው ሜሲ ደጋፊ የእናንተን አላቅም እኔ ግን እንደ ድሮ ልወደው አልችልም ሜቢ ባርሴሎናን ስለምደግፍ እዚህ መግባቱ ከማድሪድ የተሻለ ነው ባርሳን ስለምንደግፍ ከነ ሮድሪ አንድ ላይ መደገፋችን አይቀርም ግን ክዶን ገፍቶን እንደሄደ ግልጽ ነው ስፔን መኖር ፈልገው ሊሆን ይችላል አያገባኝም ገፍቶን ሄዷል የክለባችን በጣም ትልቅ ሌጀንድ መሆን ይችል ነበረ ሄዷል ይሄ ሽንፈት ግን በጣም ነው ያስጠላኝ ያናደደኝ ማለት ነው ፕሪሚየር ሊግ ሲበሉ ራሱ እንደዚህ የተናደድኩኝ የከፋኝ አይመስለኝም ምክንያቱም አላቅም ፕሪሚየር ሊግ ከኤቨርተኑ በኋላ ኤክስፔክቴሽን ይዝቅ ስላለ አልጎዳኝም የቦርንማውዝ ጨዋታ ያን ያህል ይሄ ግን በጣም ነው ያናደደኝ ሽንፈቱ ማጣታችን ምናምን ሳይሆን ጥሩ ነገር አላየሁ ቡድኔ ላይ በስማ ምንም በቃ ከጀመረ በኋላ ጨዋታው ጀምሮ እግዚአብሔርን የፈጠነ ያገቡ ብላ አንድ ጎል እንደማናገባ ውስጥ የነገረኝ በቃ አንድ ጎል ራሱ ምንም ሲቀባበሉ ሳያቸው ማስከፈት የምንችል አልመሰላለኝ እንኳን ያርሰናል ዲፌንስ ነው እንጂ ይሄ ጨዋታ ስለሆነ ቀለል አድርጎት ይሁን አላቅም በፕሪሚየር ሊጉ በደንብ የምናየውና ኤንዞ ማሬስካ በጣም ያቃጠለኝ ሴሜኒዮን እስከ 90 ደቂቃ አላንድን በዛ ሰዓት አስወጥቶ ኩሳኖቭን ራይት ባክ ማቴስ ኑኔዝ እያለ ሴንተር ባክ እንደሚችል ኩሳኖቭ ይበልጥ እያወቀ ብቻ እኔ አላቅም የሲቲ እና የኤንዞ ማሬስካ ነገር አልጣመኝም ገና ነው አውቃለሁ ከቦርንማውዝ እና ገና ፕሪሚየር ሊጉን 1-3 ጨዋታ ሲያደርግ የምናየው ነው ግን ዛሬ በጣም ያስጠላ እና እንደምንመለስ ተስፋ አደርጋለሁ ቦርንማውዝን እንደምናሸንፍም ተስፋ አደርጋለሁ ማሬስካ ግን አናዶኛል በሁሉ ይካሳል ሮድሪ ቱ ባርሴሎና ሂር ዊ ጎ ማን ይሄ ገንዘብ አልተገለጸም ማለት ነው ግን ምን አይነት ሳይኒንግ ነው ለባርሴሎና ከመቼ የሰሩት ቪዲዮ ነው ሁላችሁም ደግሞ ሪፖስት አድርጉት ማለት ነው ባርሴሎና ትክክለኛ የሚያስፈልገው አይነት ሰው ነው ገብቷችኋል ምክንያቱም ያንን ሃይላይን ሁሉም ሰው ብሬክ እያደረገው የሚሄደው አንድ ፓስ የሚቆርጥ ሰው ስለሌላቸው ነው ፕላስ ደግሞ ኤቶ የሚያደርገውን ነገር ያውቃል ከኳስ ጋርም ከኳስ ውጪም ምን አይነት ሳይኒንግ ነው ወይኔ ቀጣይ ዓመት ባርሴሎና በጣም ያሰጋናል ለመሰላችሁ ገብቷችኋል ባርሳ የሚጎለው እንደዚህ አይነት ሰው ነበር ምንም ጥያቄ የለውም ሃንሲ ፍሊክ ደግሞ አሁን ያማልን ፎልስ ናይን ሊያጫውቱ እየፈለገ ነው ኔክስት ሲዝን ምናምን ነገር ገብቷችኋል ስለዚህ ኤቶዬ ሜሲን ሊተካው ነው ማለት ነው እንደ ሜሲ ነው የሙቪ እያደረገ ያለው ምን አይነት ቲም ነው እየተሰራ ያለው ግን ምንድነው እየተፈጠረ ያለው ኦሬዲ የኛ ቲም ያስፈራል ብሩኖ ጂ ያለን ገብቷል አይደል ማለት ነው ፒኤስጂ ባርሳ አርሰናል ኔክስት ሲዝን በጣም ኩክ ያደርጋሉ ማለት ነው ሪያል ማድሪድንም እንዳትረሱት ገብቷችኋል አይደል ማለት ነው ይሄ ሰውዬ ግን ማድሪድ ሄዶ ቢሆን ኖሮ በጣም ነበር ደስ የሚለኝ ማን ባርሴሎና የሚያምር ሳይኒንግ ነው እናቴ ትሙት ያስቀናል ሮድሪ ሂር ዊ ጎ ቱ ባርሴሎና እንኳን ደስ አላችሁ ባርሳ ደጋፊ ይመቸን ሮድሪን አገኘን እንኳን ደስ አላችሁ እጅግ በጣም ነው ደስ ያለኝ ሮድሪ ካሞን እጅግ በጣም ነው ደስ ያለኝ ማድሪድ ግን ይሄንን ጉድ እያየ ይሆናል ወይስ ኖቲፊኬሽኑን አጥፍቶ ጠፍተ ብሎ ይሆናል የምሪን ነው ማለት ሮድሪን እንደዛ እንዳልተበለው ባርሳ ወሰደው እኔ እኮ አሁን ድረስ አላመንኩም ነበር ከዛሬ ነገ ወደ ማድሪድ ይሄዳል ብዬ እኮ ነው መጠብቀው ማንዬ አሁን በቃ ባርሳ ማን ነው የሚችለው ማን ቀጣይ ዓመት እኮ አውሮፓ ላይ እንግዲህ በቃ ፍጥፍጥ ነው የሚካሄደው እኔ ዝግጅቴ ለፒኤስጂ ብቻ ነበር ተጫዋች እያስፈረምኩ የነበርኩት ታውቃለህ አይደለ ግን አሁን ዝግጅቴ መሆን ያለበት ለባርሳም ጭምር ነው ማንዬ አርቴታ መዘጋጀት ያለበት ለባርሳም ጭምር ነው የሚገርም ፊርማ ማንዬ በቃ በአውሮፓ ደረጃ አስፈሪ በሊጉ ደረጃ ብቻ ሳይሆን በአውሮፓ ደረጃ አስፈሪ ሊያደርገው የሚችል ዝውውር ነው ያደረገው ባርሳ ማን ሮድሪ ምንድነው እንደዘባረቀው ማድሪድ ባርሳ ላት ይመች ለማንኛውም አርሰናል ዋና ነገር መዘጋጀት አለበት እኔ ከራሴ ጋር ነው ሁሌን ነገር ማየው ጀመው በቃ ጥቅሞች ማየው ከራሴ ጋር እና ለዚህ ቡድን ማርሲዬና አርቴታ መዘጋጀት አለበት ምን አይነት ፊርማ ነው ማለት ፋይናሊ ሮድሪ ባርሴሎና ተጫዋች ሆኗል ጋይስ here we go ተብሏል ባርሳ ሮድሪን የግሉ ማድረግ ችሏል ወደ ሪያል ማድሪድ ይሄዳል ሲባል ነበር ባርሴሎና ለረጅም ጊዜ ስሙ ተያዘ በስተመጨረሻ ግን ባርሳ ይሄንን ተጫዋች እጅ ውስጥ ማስገባት ችሏል ለኔ ለባርሳ የስቴትመንት ዝውውር ነው ምንም ጥያቄ የለውም
አስባችሁታል? ባርሳ በአምና ስብስቡ ላይ ሮድሪን ሲጨምር ቀጣይ በለው በቃ ላሊጋ ያበደ ነው የሚሆነው፣ ያበደ ማለት ነው። እና ሲቲ ግን በጣም ጸድ የሆነ ክለብ ነው። ለመሰላችሁ ሮድሪን በጣም ነው የተጠቀመበት እና በማንቸስተር ሲቲ ትልልቅ ድሎች ውስጥ ሮድሪ ከፊት የሚቀመጠው ሰው ነው አይደለ? አሁን ደግሞ ፕራይም በሆነ ገንዘብ ለባርሴሎና ሸጡት። 1 ዓመት ኮንትራት ቀርቶት እድሜው የገፋ ተጫዋችን ማለት ነው። በእውነት ነው የምላችሁ ለሲቲ በጣም አዋጪ ቢዝነስ ነው ብዬ አስባለሁ። ከዛሬው ሽንፈት በላይ ለሲቲ ደጋፊ ሊያም የሚችል ዜና ሮድሪ ወደ ባርሳ ሂር ዊ ጎ። እውነት የሲቲ ደጋፊ ፕላስቲክ ነው ወይ የሚለውን ዘንድሮ እናያለን። በጣም ከባድ ዓመት ልታሳልፉ ነው ስለ ከምን ጊዜ ምርጥ 6 ቁጥሮች አንዱ የሚባለውን ሮድሪን ባሎንዶር ዊነሩን ሮድሪን ሽጠህ ከዛ ደግሞ ከምን ጊዜ ምርጥ ከሚባሉት አሰልጣኞች ከፔፕ ጋርዲዮላ ጋር ተለያይተህ በርናንዶ ሲልቫን አተህ ኬቨን ዴብሮይናን አተህ ማለት ነው። ምን አይነት ዓመት ልታሳልፍ እንደምችል መገመት አይከብድም ነው የምላችሁና የዛሬም ጨዋታ የሚቀጥለው ዓመት ሃይላይት ይመስለኛልና በጣም ለሲቲ በቃ ሲቲ ዘንድሮ በጣም ልትፈተኑ ነው። ለባርሳ ግን በጣም ትልቅ ዝውውር ባርሳ ቻምፒዮንስ ሊግ በትክክል ሊበላበት የሚችልበት ዓመት ይሄ ይመስለኛል። አንድ ሴንተር ባክ እና አንድ ስትራይከር ከጨመረ ባርሳ እኔ በቃ ስልሽ ምንም ህይወቴን አስይዤ እደራደርለታለሁ ነው የምልሽ ለቻምፒዮንስ ሊግ። እስቲ እናንተን ሀሳብ ኮሜንት ላይ የምጣዱ እያለ የእንቅቡ ተንጣጣ ባልየው እያለ ውሽማው ተቆጣ አለ። ፈላው እያለ ማንቸስተር ተቆጣ፣ ሪያል ማድሪድ እያለ ዩናይትድ ተቆጣ እንደማለት ነው። በቃ ይሄ እኮ ምንም እኮ ሌላ ትርጉም የለውም። ሪያል ማድሪድ ከፈለክ እኔ ሮድሪን ልግዛልህ፣ ብር ከጨረስክ ካሽ ካለቀብህ እኔ ሮድሪን ልግዛና ልላክልህ፣ አንተ ቹዋሚኒ ላክልኝ አላልኩም እንዴ? ማድሪድ እኔ እኮ እኔ ሞትኩት እኮ ፈላው፣ እኔ ሞትኩት። አይ